اشتروا جرسوا passive مجهول مالت من دونه تناقرنا لرله المجهول أي الذي لم يذكر فاعله أو الذي لم يرد ذكر فاعله بتناقرنا المجهول مالت المبني للمجهول هنا هناك قسمان من الأفعال ሁለት فعሎች አሉ አንደኛ المبني للمفعول ነው المبني للمفعول ወይንም للمجهول የምንል ማለት ነው ሁለተኛው ደግሞ المبني للفاعل المبني للفاعل ማለት المسند للمعلوم ባለፈው አላልንም المسند للمعلوم ማለት አድራጊው የሚታወቅ ወይንም የተነገረ ማለት ነው ለምሳሌ ضرب زيد ማለት ዘይድ መታ አይደል እንዴ አድራጊው ማን ነው زيد ነው هذا هو المبني للفاعل المبني للمعلوم የሚባለው ይሄ ነው ለምን አድራጊው ታወቃል እሺ አሁን የሆነ ዕቃ ጠፍቷል እንበልና ከተማ ላይ ሌባውን ፈርተን سرق المتاع ስንል ሰራቂው የሰረቀው ማን ነው ተነግሯል አልተነገረም ባለፈው ይሄን ነገር ሸርህ አድርገናል አሁን ደግሞ ዲሲፕሊኑን ብቻ ነው እንዴት ይሄ ፎርሙላውን ብቻ ነው የምናየው አንደኛ አንድ فعل معلوم ነው ወይንም መጅሁል ነው አክቲቭ ነው ወይንም ፓሲቭ ነው ብለን የምንወስነው በሐረካ ላይ ተመስርተን ነው የምናውቀው አንደኛ የምናውቅበት ዘዴ ሐረካ ነው ሐረካ ማለት ፈትሐ ከስራ እነዚህን በእነዚህ ነው የምንለየው ለምሳሌ المجهول ነው እዚህ ጋር ያለው ፓሲቭ اذا كان الفعل ماضيا ماضي ማለት ማን ነው الفعل الذي مضى past ማለት ነው አሁን ፓስትም የራሱ አቀያየር አለው فعل ماضي ማለት ነው فعل مضارعም የራሱ አቀራረጽ አለው አቀራረብ ማለት ነው እና መጅሁል አካውንት ላይ فعل الامرስ فعل الامر امرا بالصيغه لا يجهل ሲጀመር የማይታወቅ ሰው አይታዘዝም በጥራለ እና فعل ماضي ከሆነ يضم اوله اوله ይደረጋል ምን እያደረግን ነው ምን እየፈጠርን ነው ከማዕሉሙ መጅሁሉን እየፈጠርን ነው መጅሁል صيغه المجهول صيغه فرعيه اصله ما ነው معلوم ነው ማለት ነው يضم اوله ማለት ነው እሺ ለምሳሌ ይሄን ضرب ብላችሁ ሰሩት አወሉ ምን አረጋችሁት ض አድርገናል ما قبل اخر ማን ነው ሁለት ፊደል ነው እዚህ ጋር ምን ይዘው ያላችሁ المبني للمجهول ላይ ሁለት ፊደል መሃል ነው የምንሽከረከረው አንደኛ አወል ነው ሁለተኛስ ما قبل الاخر ነው ما قبل الاخر እንደጋጣሚ ሆኖ እዚህ ጋር ሶስት ፊደል ስለሆነ ሁለተኛው ፊደል ሆኖ ቀርቧል እንጂ ሁለት ፊደል ብቻ ባይሆን እንደዛው ነው ለምሳሌ شوف እዚህ ጋር ስንት ፊደል ነው የምናየው ብለናል ሶስት ፊደል ማለት ነው አንደኛ ሁለት ፊደል ነው የምናየው አንደኛ الاول الحرف الاول ወይንም فاء الكلمه የሚባል ማለት ነው በእስطلاح الصرفيين ሁለተኛ ደግሞ ما قبل الاخر ለምሳሌ ይሄን እንዴት ብለን ነው የምንቀራው አንደኛው ضم ታደርጋለህ ብለናል መጅሁል ለመፍጠር ሁለተኛውን ደግሞ ማቆል አخرን ደግሞ ምን ታደርጋለህ ካስራ ነው የምናደርገው ማለት ነው አንድ ላይ ምን ይላል ضرب ضرب ካልን المبني للمعلوم ነው ضرب ግን المبني للمجهول ነው ማለት ነው እሺ በተቃራኒ ደግሞ በአንጻሩ ደግሞ እሺ ይሄኛውስ እንዴት ነው የምንቀየረው اخرج اوكريما እሺ አወሉ ምንድነው እናደርገው ضمه ኦ እንላለን ከዛስ ማቃል አኺር ማን ነው አያችሁ አይደለ አሁን ሁለተኛ ላይ የለም ራ
እንደ ዱሪባ ማለት ነው። ከዛስ ምን አለን? ራ ምን እናደርጋለን? ከስር ሹ እንዴት ነው የምናነበው ታዲያ? ኡክሪማ። እሺ ሸኸሪ ምን ይሄ ሚማ ደማ ነው። ይሄን ቀይሩት። استخرج اكس አይሆንም። استخرج አወሉን ضم ነው የምናደርገው አንድ እንዳትረሱ ብለን ማለት ነው። ማቀል አኺር ማን ነው? ራ ነው። ራን ከስር ነው። استخرج ታዋንስ ለምን ضم አደረግን? استخرج ነበረ ውስጡ ብለን ለምን እንደማደርግ ሙዳሪ ነው የተገር ሙዳሪ ነው ብላለ ታ ሁሌም ነገርኳቸው አንድ ቀን ሁሌም ሶስተኛ ላይ ያለው ሐርፍ ሶስተኛ ላይ ያለው ሐርፍ የመጀመሪያውን ሀምዛ ነው የሚከተለው ብለናል። ገብቶን አይደለ? ሁሌም ሶስተኛ ላይ ያለው ሐርፍ መጀመሪያ ላይ ያለው ሀምዛ ነው የሚከተለው። አሁን ለምሳሌ ሀምዝ ባይሆንስ ሌላ ፊደል ቢሆን إذا كانت تاء المطوعة عند الزمن تاء المطوعة عن كونه يدعو كون عندي ثلاثة يدعو من العلم كم ما هو لكو سوست همزة قال تكتلش ادعوا له جنبكم ادعوا لآبائهم يدعونه صح انصر سن العون صادوا من ترجو همزة اضرب يذهب همزة አያ ሸርለ ሁሌም ሶስተኛ ላይ ያለው ፊደል እሱን ነው የሚከተለው ማለት ነው። ኢዝሃብ ሲጀመር ምንድነው? መች መጅሁል አደረገ? መጅሁል ሲሆን ነው። እሺ እና ይሄንንስ ኡስታዝ دحرج شو عمر؟ انطلق هذا ايش ولا مضارع عندنا ان كان الفعل مضارع مالتنا ما معنى المضارع؟ مضارع مالت الفعل المشابه للاسم مضارع مالت الذي يدل على زمن الحال والاستقبال ማለት ነው። ይሄ ነው ሙዳሪዕ ሲሆን ፍዕሉ ተምረናል። ሙዳሪዕ ምን እንደሆነ ምን እናደርጋለን? ፊ المبني للمجهول ምን እናደርጋለን? يضم أوله مثل ما في الماضي ተመሳሳይ ናቸው ማለት ነው። አወሉ ضم ይደረጋል። የማን የሐርፍ المضارعው ሙዳሪዑ ሐርፍ المضارعው ضم ይደረጋል መጀመሪያ ላይ ያለው ፊደል ማለት ነው። ሐርፍ المضارع አንድ ويفتح ما الحرف الذي قبل الأخير قدم من الدنيا رجعوا الحرف الذي قبل الأخير كسر عون دمو فتح من النار ويفتح الحرف الذي قبل الأخير فصار علق بقى منا يوم ولدت في دمه الأول وما قبل الآخر إيش مثاله ماذا؟ يضرب صح؟ يضرب الندم لمن قبل الأخير كسرنا ركب يضرب فتح له من نارك إيش أبو عبد الله من لبن من أكرم وكم ماضيروس مضاريوس أكرم يكرم لك أنا أكرمهم يا أنا أكرم بالمتكلم إيش شيخ عمر يستخرج ايش شيخ نجيب يدحرج شيخ خير يمزي اين انطلق خاف
أستاذ يفهم. وين يفهم؟ هذا أنا ينطلق. ينطلق ولك يا وليلا فعل من يوم تاجو بالطبع ذكر آية جرلة والغرض والخلاصة أن الفعل المضارع